ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኩዌት አየር መንገድ ተመታ፣ በረራም ተቋርጠዋል። ኢራን በኩዌት አየር ማረፊያ ላይ የድሮን ጥቃት መፈጸሟን፣ በርካታ ሰዎች መጎዳታቸውን ኩዌት አስታውቃለች። በዜና ትንታኔያችን አካተናል። ቆይታችሁ የምትሰሙት ይሆናል። ኢራን በጦርነቱ ከሁለተኛው ዓለም ጦርነት በኋላ በተከሰተ ከፍተኛ የኑሮ ውድነት አስተናገደች። እስራኤል፣ አሜሪካ፣ ኢራን መካከል ያለው ጦርነት በኢራን የኑሮ ውድነት አኑሮታል ተብሏል። በዚህም በግንቦት ወር ብቻ የኑሮ ውድነት 77.2% ሆኖ መመዝገቡን አሃዛዊ መረጃ አመላክቷል። በዜና ጥንቅራችን አካተነዋል። ቆይታችሁ የምትሰሙት ይሆናል። ኢራን በአሜሪካ ለተፈጸመባት ጥቃት ያጸፋ እርምጃ መውሰዷን አስታወቀች። ኢራን በአሜሪካ ለተፈጸመባት ወታደራዊ ጥቃት ያጸፋ ምላሽ ለመስጠት በተመሳሳይ ጊዜ በባህሪን፣ በኩዌትና በኢራቅ ላይ ወታደራዊ ጥቃት መፈጸሟን አስታውቃለች። በዜና ጥንቅራችን አካተነዋል። ቆይታችሁ የምትሰሙት ይሆናል። የኢትዮጵያ መርከብ የሆርሙዝ ሰርጥን በሰላም መሻገሯ ተሰማ። መካከለኛው ምስራቅ ቀውስ ምክንያት ከፍተኛ ስጋት በነበረባት ሆርሙዝ ሰርጥ አካባቢ ኢትዮጵያ ባህር ትራንስፖርት ሎጂስቲክ ንብረት የሆነችው አሶሳ መርከብ ከሆርሙዝ ሰርጥ በቅርብ ርቀት ላይ በምትገኘው ኮርኮፋን ወደብ በመድረስ ወሳኝ የሕክምናና የንግድ ጭነቶችን በተሳካ ሁኔታ ጭና ወደ ሀገሯ ተመልሳለች። ይህ ስኬት የኢትዮጵያ ባህርተኞችና ቁርጠኝነት የኢትዮጵያ ባህር ሎጂስቲክ ብቃት በተግባር ያሳየ ነው ተብሏል። አሜሪካ በአፍሪካ በርካታ የቪዛ ማዕከላት ስትዘጋ አዲስ አበባ ኤምባሲዋን አንዱ ማዕከል ይሆናል ተባለ። አሜሪካ አፍሪካ ውስጥ ቪዛ ይሰጥባቸው የነበሩ 50 የሚሆኑ ኤምባሲዎች በማጠፍ ወደ 20 ሊቀንስ መሆኑ ሲገለጽ አዲስ አበባ የቪዛ ማዕከል ከሚባሉት አንዱ እንደሆነች ተዘግቧል። የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ከኢራን ጋር ቀጣይ ሳምንት ስምምነት። ኢራን የተኩስ አቁም ስምምነት ለማራዘም የሆርሙዝ ወሽመጥን ለመክፈት ቀጣይ ሳምንት ስምምነት ላይ ሊደርሱ እንደሚችሉ የአሜሪካው ፕሬዝዳንት ትራምፕ ኤቢሲ በሰጡት ቃለ ምልልስ ተናግረዋል። በዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። የአሜሪካና የኢራን አዲስ ጥቃት ከፈቱ። የኩዌት አውሮፕላን ማረፊያም ተመታ። ትናንት የኢትዮጵያ አየር መንገድ ወደ ኩዌት በረራ እንደሚጀምር አሳውቆ ነበር። የሰላምና የተኩስ አቁሙ ንግግር መስተጓጎሉን ተከትሎ አሜሪካና በኢራን መካከል አዲስ ጥቃት ተከፍተዋል። የኢራን ድሮኖች፣ ሚሳኤሎች ኩዌትና ባህሪን ኢላማ ያደረጉ ሲሆን በኩዌት አውሮፕላን ማረፊያ ላይ በደረሰው በርካታ ጥቃት በርካታ ሰዎች መቁሰላቸውን፣ ማረፊያውም መዘጋቱ ተገልጿል። የአሜሪካ ጦር በበኩሉ በኩዌት ባህሪን አየር ክልል ለመከላከል ኢራን የቀሽም ደሴትን ወይብ ላይ አንድ የነዳጅ ጫኝ መርከብ ላይ የአየር ጥቃት መፈጸሙን አስታውቋል። ትናንት የኢትዮጵያ አየር መንገድ ወደ ኩዌት ከሰኔ 9 2018 ጀምሮ ዳግም እንደሚጀምር አስታውቆ ነበር። በመሆኑም ካሁን በፊት የኩዌት አየር መንገድ ተርሚናል 1 በደረሰበት ጉዳት ምክንያት ተጠግኖ አገልግሎት ለመስጠት የተከፈተው ትናንት ነበር። ዛሬ 24 ሰዓት ሳይሞላው ኢራን የድሮን ጥቃት ፈጽማለች። በርካታ ሰዎች ተጎድተዋል። በረራዎችም ተሰርዘዋል። በረራ ላይ የነበሩ አውሮፕላኖች አቅራቢያቸው ወደሚገኘው ኤርፖርት እንዳርፉ አዛለች። ኢትዮጵያ አየር መንገድም ወደ ኩዌት አቋርጦ የነበረውን በረራ ዳግም እንደሚጀምር ባሳወቀበት 24 ሰዓት ሳይሞላው አቋርጧል። ኩዌት በረራ ዳግም የሚጀምርበትን ጊዜ አሳውቃለሁ ብላ ተናግራለች። ይሁን እንጂ በዚሁ ጥቃት ላይ እስከ 63 ሰዎች አካባቢ ተጎድተዋል። ሳውዲ አረቢያ፣ ግብጽና ሌሎች ሀገራትን የኢራን ጥቃት አውግዘዋል። ኢራን በበኩሏ ጥቃቱን የፈጸምኩት በአሜሪካ የጦር ሰፈሮች ላይ ነው ስትል አስታውቃለች። ነገር ግን በኩዌት ግን የአየር መንገድ ላይ በኢራን ሚሳኤልና ድሮን ከፍተኛ ጉዳት እንደደረሰበት እየታወቀ ነው። ኢራን በጦርነቱ ከሁለተኛ ዓለም ጦርነት በኋላ የተከሰተ ከፍተኛ የኑሮ ውድነት አስተናግዳለች። ይህም በሁለተኛ ዓለም ጦርነት በኋላ የተከሰተው ከፍተኛ የኑሮ ውድነት ሆኖ ተብሏል። በተያያዘም ኢራን በባህሬንና በኩዌት ላይ ጥቃት ማድረሷን፣ ዩናይትድ ስቴትስ በበኩሏ ኢራን ወታደራዊ ስፍራዎች መደብደቧም ተገልጿል። ኢራን በአሜሪካ ለተፈጸመባት ጥቃት ያጸፋ እርምጃ መውሰዷን አስታወቀች። ኢራን በአሜሪካ ለተፈጸመባት ወታደራዊ ጥቃት ያጸፋ ምላሽ ለመስጠት በተመሳሳይ ጊዜ በባህሪን፣ በኩዌትና በኢራቅ ላይ ወታደራዊ ጥቃት መፈጸሟን አስታውቃለች። የኢራን እስላማዊ አብዮታዊ ዘብ ጥበቃ ኃይል በሰጠው መግለጫ ያጥቅቶ ማምለጥ ዘመን ማብቃቱን ገልጾ ማንኛቸውም አዲስ የጠላትነት ድርጊት ከተፈጸመ ድንበሮች የሚያልፍና አውዳሚ በሆነ መንገድ ምላሽ እንደሚሰጡ አስታውቀዋል። በተጨማሪም የአጥቂ ኃይሎች ዋና መስሪያ ቤቶችና ጥቅም አመድ የሚያደርግ
አስጠንቅቀዋል። የአሜሪካ ማዕከላዊ እዝ በበኩሉ አሜሪካና አጋሮቿ በርካታ ኢራን ባላስቲክ ሚሳኤሎችና ድሮኖች መጥቶ መጣላቸውን እንዲሁም በአሜሪካ ወገን ምንም አይነት የሰው ጉዳት እንዳልደረሰ አስታውቀዋል። ወደ ኩዌትና ባህሪን የተተኮሱት ሚሳኤሎች በሙሉ መክሸፋቸውን ወይም መመታታቸውን የጠቀሰው ማዕከላዊ እዙ ሲቪል መርከቦች ስጋት ላይ የጣለ 3 የኢራን ድሮኖች መውደማቸውን ገልጸዋል። በሌላ በኩል የኢራን አብዮታዊ ዘብ ጥበቃ ኃይል በአሜሪካ ጥቃት በደረሰበት የቀሽም ደሴት የመገናኛ ግንብ ጥቃት ለመበቀል የአሜሪካ ባህር ኃይል 5ኛ መርከብ ዋና መስሪያ ቤትና በአካባቢው የሚገኙ የአሜሪካ አየር ማረፊያና ሚሳኤልና ድሮኖች መትቻለሁ ሲል ይናገራል። ኢራን ቀደም ሲል በአሜሪካ ሆርሙዝ ባህር ሰላጤ አቅራቢያ ላይ ኢራን ነዳጅ መጫኛ መርከብ መመታቱን በመግለጽ በምላሹ የፓናይ የተባለ መርከብና ኢራን ባህር ኃይል ኢላማ ማድረጉን አስታውቋል። የኢራን አብዮታዊ ዘብ ጥበቃ ኃይል በሆርሙዝ ባህር ሰላጤ ላይ ተጨማሪ ጣልቃ ገብነት ከተፈጸመ ከባድ መዘዝ እንደሚያስከትል ማስጠንቅቋል። ከኢራን ጋር ቀጣይ ሳምንት ስምምነት ይኖራል አሉ ትራምፕ። ከኢራን ጋር የተኩስ አቁም ለማራዘም የሆርሙዝ ወሽመጥ ለመክፈት በቀጣይ ሳምንት ስምምነት ላይ ሊደረስ እንደሚችል የአሜሪካው ፕሬዝዳንት አስታውቀዋል። ፕሬዝዳንት ትራምፕ በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከሂዝቦላ ተወካዮች ጋር መወያየታቸውን ጠቅሰው ሁለቱም ወገኖች ተኩስ ለማቆም መስማማታቸውን አስታውቀዋል። በዚህም መሰረት ሂዝቦላ በእስራኤል ላይ ጥቃት ማድረስ እንዳያቆም የቀረበለት ሀሳብ ሊባኖስ ስትቀበል እስራኤል በቤሩት ላይ ጥቃት ላለመፈጸም ተስማምታለች። በእስራኤልና በሊባኖስ መካከል የነበረው ውጥረት በኢራን ላይ ቁጣ ቀስቅሶ የነበረ ቢሆንም አሁን ላይ ችግሩ በፍጥነት መፈታቱን ቀጣይ ሳምንት ቁልፍ ሆርሙዝ ወሽመጥ ይከፈታል ተብሎ እንደሚያምኑ ትራምፕ ገልጸዋል። ኢራን ቤሩት ላይ ከፍተኛ የእስራኤል ጥቃት ታደርጋለች ተብለዋል። ኢራን አልተቻለችም። እስራኤል በትናንትናው ዕለት ቤሩት ላይ መጠነ ሰፊ ጥቃት ለመፈጸም ዜጎች አካባቢ እንዲወጡ ጥሪ አቅርባ ነበር። ይህን ተከትሎ ኢራን በሰሜን እስራኤል የሚገኙ ዜጎች አካባቢ ለቀው እንዲወጡ ማስጠንቀቂያ ወጣች። ኢራን መግለጫዋ ላይ ሰሜን እስራኤል የሚገኙ ዜጎች በአስቸኳይ ቦታውን መልቀቅ ካልቻሉ የምታደርገውን ጥቃት ተጎጂ ይሆናሉ በማለት ገልጻለች። በዚህም መሰረት የአሜሪካው ፕሬዝዳንት ትራምፕ እና ኔታንያሁ በስልክ ተደዋውለዋል። በሁለቱም መካከል በተደረገ የስልክ ልውውጥ የአሜሪካው ፕሬዝዳንት ትራምፕ በእስራኤል በቤሩት ልትፈጽም የነበረውን ጥቃት በአስቸኳይ እንዲታቆም አድርገው በዚህ መሰረት ኢራን ቤሩት መታደግ ትችላለች፣ ለማንኛውም አቅም ሲኖር በዚህ መደመጥ ይኖርብሃል ሲሉም ብዙ መረጃ እየተቀባበሉት እየተነጋገሩት ነው። አሜሪካ በአፍሪካ በርካታ የቪዛ ማዕከላት ስትዘጋ አዲስ አበባ ኤምባሲዋን አንዱ ማዕከል ማድረጓ ተሰማ። የአሜሪካ የውጭ ጉዳይ ሚኒስቴር በአፍሪካ ውስጥ የውጭ ዜጎች የቪዛ ጥያቄ በመቀበል ምላሽ የሚሰጡ ኤምባሲዎች ቁጥር በከፍተኛ መጠን ለመቀነስ ባወጣው ዕቅድ መሰረት የቪዛ ሂደቱን በተወሰነ ቦታዎች ብቻ እንዲታይ የወሰነው። በዚህም መሰረት በተለያዩ አፍሪካ ሀገራት ውስጥ ቪዛ ይሰጡ የነበሩ ወደ 50 የሚጠቁ የአሜሪካ ኤምባሲዎችና ቆንጽላ የሚቀጥለው ሳምንት ቁጥራቸው ወደ 20 የሚወርድ አሶሲኤትድ ፕሬስ 3 ባለስልጣናትና የውጭ ጉዳይ መስሪያ ቤት የውስጥ ማስታወሻ ጠቅሶ ዘግቧል። ይህም ውሳኔ የትራምፕ አስተዳደር በጊዜያዊ ቪዛ ወደ አሜሪካ ገብተው የሚቀሩ ሰዎች ለመቆጣጠር ካለው ሰፊ እቅድ ጋር ኤምባሲ የሚሰጧቸው የተለያዩ አይነት ቪዛ ለመቆጣጠር ካለው እቅድ ጋር የተያዘ ነው ተብሏል። ባለፈው ሳምንት በውጭ ጉዳይ ሚኒስቴር የጸደቀው ውሳኔ አርብ ዕለት በስልክ በተደረገ ስብሰባ ላይ የአሜሪካ ዲፕሎማት መግለጡን አንድ ምንጭ ኤፒቢ አረጋግጠዋል። በዚህ ውሳኔ መሰረት አፍሪካ ውስጥ የቪዛ እገዳ የሚሰጡ የተለያዩ ሀገራት የሚገኙ ማዕከላት የሚባለው 20 አሜሪካ ኤምባሲ ብቻ እንደሚሆኑ ተገልጿል። እንደ መረጃው አገላለጽ ከሆነ የውጭ ጉዳይ መስሪያ ቤቱ የውስጥ ማስታወሻ 20 ቪዛ የሚሰጡ የአሜሪካ ኤምባሲ የተያዙ ሲሆን እነዚህ ውስጡም አንዱ አዲስ አበባ የሚሆኑ የአሜሪካ ኤምባሲ ይገኝበታል። በተጨማሪም ኢትዮጵያ ተጎራባሽ ከሆኑ ሀገራት መካከል የአሜሪካ ቪዛ የሚሰጥባቸው ናቸው ከተባሉ ጅቡቲና ኬንያ የሚገኙበት ኤምባሲዎች ናቸው። በሰኔ ወር ውስጥ ተግባራዊ እንደሚሆን የተነገረለት በዚህ አሰራር አሜሪካ በሀገሯ ለመግባት የቪዛ ጥያቄ የሚያቀርቡ አፍሪካ ሀገራች ላይ ቪዛ የማይሰጥ ከሆነ ወደ አቅራቢያ የሚገኘው ሀገር በመሄድ ጥያቄያቸው ማቅረብ ይኖርባቸዋል። ይህ አሰራር ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በተለያዩ የአፍሪካ ሀገራት የቪዛ ጥያቄ ላይ ከጣሏቸው ግዴታ ተደምሮ የአፍሪካ ቪዛ ማግኘት አስቸጋሪ እንደሚያደርገው እየተነገረ ነው። ፕሬዝዳንት ውሳኔ መሰረት አንዳንድ ሀገራት ቪዛ እንዳይሰጣቸው መገደቡ፣ የቪዛ ቆይታ ጊዜ ማሳጠር እንዲሁም ለቪዛ ለማግኘት ከፍተኛ ገንዘብ ማስያዝ ከዚህ ቀደም ተግባራዊ የተደረጉ አሰራሮች ናቸው። የፕሬዝዳንት ትራምፕ አስተዳደር ቪዛ አሰጣጥ ላይ ጥብቅ ቁጥጥር ከማድረጉም በተጨማሪ በአፍሪካና በሌሎች ሀገራት የሚገኙ ኤምባሲ ቆንጽላ መጠን እንዲሁም ዲፕሎም ካለፈው ዓመት ጀምሮ መቀነሱ ይታወሳል።